ረቡኒ ክፍል 2 ከክፍል 1 የቀጠለ። እንደውም ታዩ እኔው ራሴ ብላ ሳትጨርስ ከክላስ ወጣች። ደንግጬ ተከትያት ወጣው። ኤልሲ ያሰበችው ነገር ከማድረግ ወደ ኋላ አትልም። እንደምንም ብዬ በሩ ጋር ስደርስ እጇን ያስኳት። አለች ፈገግ እንደማለት ብላ። እሺ ልቀቂኝ ልቀመጥበት ብላ ሄዳ አጠገቡ ተቀመጠች። ነገሮቿ ሁሉ ምንም አላማሩኝም። ጆን ፊት ለፊቴ ነበር የተቀመጠው። እሷ ታወራው ጀመር። ሁሉም እያወራ ነው። አክስቴ አጠገብ ተቀምጣ ታወራኛለች። እኔ ግን አንዱም አልሰማዋትም። ልቤና ኤልሲ ጋር ነው። በመሃል አክስቴ እንደዛ ነው ስትለኝ እሺ አልኳት። ሳቋን እንዴት ትቻለው? እንዴ ምን ሰምተሽ ነው እሺ የምትይኝ አለችኝ። ሳቅ ብዬ የሰማሁትን ሰምቼ አልኳት ላለመበላት ብዬ። እናቴ ጆንን ስለ ወንድም ምን አዲስ ነገር አለ አለችው። አገኘሁት እኮ ሲላት እናቴ ደንገጣለች። ግን ያው ባለፈው እንደነገርኩሽ ነው፣ እሱ ያለበት ሁኔታ ያው እንደ ትናንቱ ነው ሲላት፣ ያው የበፊት ነገር በውስጡ ላይ ስላለ ይሆናል፣ አትናደድበት፣ ልብ እስኪገዛ ነው አለችው። እስቲ ሆና አለ በረጅም እየተነፈሰ። ኤልሲ በቃ አስቃ ልትገለኝ ነው፣ አይኑ ውስጥ ልትገባ ምንም አልቀራትም። የዛን ቀን እንደምንም ብለን አሳልፍ ነው። እናቴ ጆንን እንደወደድኩት ሳትጠረጥር አልቀረችም። እኔ ሁሌም እቤት አልቀመጥም ነበር። ጆንን ካየሁ ቀን ጀምሮ ግን ለአንድ ሰዓት ያህል እንኳን ውጭ መቆየት አስጠልቶኛል። በዚህ ባህሪ ደግሞ አይደለም እናቴ ለተከራዮቻችን እንኳን ግርም ተፈጥሮባቸዋል። እኔ ግን ይህ ነገር ከቀን ቀን ሌላ ነገር ውስጥ እየከተተኝ ነው። እናቴ ያለውን ነገር በግልጽ ጠየቀችኝ፣ ግን ምን ብዬ ልንገራት? ጨነቀኝ። እናቴ ምንም ነገር ይሁን ዋሽቻት አላውቅም። ዋሻዋት ብል እንኳን ቁርስ በልተሻል ስትለኝ ሳልበላ አዎ በልቻለሁ እላታለሁ። እሱንም ቶሎ ከቤት መውጣት ከፈለኩኝ። ከዚያ የዘለለ ግን እናቴን ዋሽቻት አላውቅም። አሁን ግን ወገቤን ያዘችኝ፣ የምላት ጠፋኝ። ተይው በቃ አትጨነቂ አለችኝ እና ግን ደጋግመሽ አስቢበት አለችኝ። ውስጤ ጥብብ አለኝ፣ የምለው አጣው። ጆን ደግሞ ከጊዜ ወደ ጊዜ እየቀረበኝ መጣ። ግን ግልጸኝነቱ ይገርማል። ከነገረኝ ነገር ውስጥ ግን ስለ ወንድሙ የነገረኝ ነገር ባህር ዳር ድረስ ለወንድሙ እንደመጣ ሲነግረኝ በጣም ነው የገረመኝ። ለወንድሙ እንዴት ይህንን ያህል መስዋዕትነት ሊከፍል ይችላል አልኩ በልቤ። ጆን ከንግግሮቹ በኋላ ዝምታን ያበዛል። ስለ ወንድሙ ከተወለደበት ቀን ጀምሮ እስካሁን ያለው ነገር ሲነግረኝ እምባዬ እንዴት ልቻለው? ጆን ከወንድሙ ጋር በእናት ይለያያሉ። በጣም የገረመኝ ወንድሙ ጆንን በጣም ብዙ በደል በድሎታል። ታዲያ ጆን እንዴት ያንን ሁሉ በደል ይቅር ብሎ እዚህ ድረስ መጥቶ ወንድሙን ይፈልገዋል የሚል ጥያቄ ፈጠረብኝ። ምን አይነት ልብ ቢኖረው ነው አልኩ በልቤም። የወንድሙ ፎቶ ሲያሳየኝ ደርቄ ቀረው። ከአንድ ዓመት በፊት ነበር ፌቨን የምትባል ጓደኛዬ ጋር የተለያዩት። ፌቨን የጆንን ወንድም በጣም ነበር የምትወደው፣ ግን ምክንያቱም በማናውቀው ምክንያት ነበር የተለያዩት። በዛ ላይ በጣም የገረመኝ ጆን ጋር እንኳንስ የአንድ አባት ልጅ ይቅርና ዘመድ ራሱ አይመስሉም። ጆን ቢነኩት እንኳን የሚቆሽሽ ነው የሚመስለው። ወንድሙ ግን ወዙን የተሰረቀ ነው የሚመስለው፣ ግን ሀብታም ነገር ነው። ቆይ ትዙ ግን ምን አስደነገጠሽ ስታዩ አለኝ። የት እንደማውቀው ነገርኩት። ፌቨን የምትባል ጓደኛዬ ፍቅረኛ እንደነበረች አሁን ግን እንደተለያዩ ነገርኩት። ከደስታ ብዛት አቀፈኝ። ግራ ገባኝ። አሁን ፌቨን የት ነው ያለችው አለኝ። አክስቷ ጋር ሐዋሳ እንዳለች ነገርኩት። በቃ ደስታው ይሄ ነው አይባልም። መጣላታቸውን ያስደሰተ ወይስ ምንድን ነው ያስደሰተ አልገባኝም አልኩት። ሁሉንም ነገር እነግርሻለሁ ብሎ ወደ ክላሱ ፈጠን ብሎ ገባ። ሁኔታው ግራ አጋባኝ። ተመልሶ መጣ እና ማዘር ትቆያለች እንዴ ሲለኝ አሁን ትመጣለች፣ ግን ጆን ለምንድን ነው ወንድም የዚህን ያህል የሚሸሽ አልኩት። በቃ ሲፈጥረው ለራሱ ጥቅም ካልሆነ በቀር ሰው መቅረብ አይወድም አለኝ። ታዲያ እሱ አንተ ካልፈለገ ለምንድን ነው አተው አልኩት። ሁለተኛ እንዲህ እንዳትይ አለኝ። ደነገጥኩ። ጆን ወንድሙን እንደ አይኑ ብሌን ነው የሚያየው። እኔም እኮ አንተ ይህንን ያህል እየፈለግከው እሱ ካልፈለገ ብዬ ነው አልኩት። ምንም መልስ ሳይሰጠኝ ወደ ክላሱ ሄደ። እኔም ምናልባት ስለሚወደው ይሆናል በሱ ዙሪያ ምንም ነገር እንዲወራ የማይፈልገው አልኩኝ። በእንዲህ እንዳለ እናቴ እንደመጣች ድምጿን ሰምቶ ወጣም። ማዘር ብሎ ጠራትና ወደ እሱ ሄደች። ምን እንደሚያወሩ አላውቅም። ብዙ ካወሩ በኋላ ጆን ተመልሶ ወደ ክላሱ ገባ። ምንም አልገባኝም። እናቴ መጣችና ጆን ጋር ሐዋሳ አብረሽ ሂጂና የጓደኛሽን ጉዳይ ጨርሽለት አለችኝ። በቃ ከደስታዬ ብዛት በቃ መጮህ ብቻ ነው የቀረኝ። ቆይ እኔ ምንድን ነው የምሰራው
አልኳት። እንዴ እንደ መግደርደር ብዬ ጆን ወንድሙ የሆነው ለማወቅ ግዴታ ፌቨንን ማግኘት አለበት አለችኝ። ካልሽሽ አልኳት። ጆን ከሰዓት ወደ አዲስ አበባ በረራ እንደምናደርግ ነገረኝ። እውነት ለመናገር ከሱ ጋር መሆኔ ደስታው ከቃል በላይ ሆነብኝ። ሻወር ምናምን ወስጄ ጨረስኩ። እሱም ሁሉን ጨርሶ ወጣም። እናም ፌቨን ሐዋሳ መሆኗን አረጋግጭልኝ አለኝ። በተደጋጋሚ ስደውልላት አታነሳም። እኔና ጆን ወደ ባህር ዳር ኤርፖርት እየሄድን እያለ ፌቨን ደወለችልኝና ሳይለንት አድርጋ እንደተኛሽ ነገረችኝ። ሐዋሳ እንዳለች ስጠይቃት አዎ እዛ ነኝ፣ ግን ለምን ጠየቅሽኝ ስትለኝ እየመጣው ነው አልኳት። በጣም ደስ አላትና ስደርስ እደውልሻለሁ ብያት ስልኩን ዘጋሁት። ጆንም መኖሯን ሲያውቅ በጣም ተደሰተ። እውነት ለመናገር ጆንን አይደለም ሴት ወንድም ጭምር ነው ከላይ እስከታች የሚያየው። እኔም ራሱ ከሱ ጋር በመሆኔ ብቻ የሆነ ደስታና ኩራት ተሰማኝ። ልክ አዲስ አበባ እንደደረስን አንዷ መታ ጆን ላይ ጥምጥም ማለችበት። አሁን ምን ይሉታል የሰው ሰው ላይ መለጠፍ አልኩ በልቤ። አጥብቃ ሰላም አለችው። እንዴት ነህ? ሰላም ነህ? መቼ መጥተህ ነው? በቃ በሰላም ታዋከበችው። አሁን በቅርብ ነው የመጣሁት ብሎ ደበስበስ አድርጎ ሊያልፍ ሲል ታዲያ መቼ ነው የምትመለሰው ስትለው በቅርቡ እመለሳለሁ። አንቺ ከየት እየመጣሽ ነው ወይስ እየሄድሽ ሲላት እኔማ ከስታንቡል ትራንዚት አድርጌ ነው አለችው። ነው በቃ አለው እንገናኛለን ብሏት ተለያዩ። እዚህ ጋር ደነገጥኩ። ጆን ከየት ነው የመጣው? ወዴትስ ነው የሚመለሰው? ልቤ ፍርሃት ፍርሃት አለኝ። ብቻ ምንም ጥያቄ መጠየቅ አልፈለኩም። በኦንላይን ትኬት ስለቆረጠ አልቆየንም። ልክ ሐዋሳ እንደገባን ሀይሌ ሪዞርት አልጋ ያዝን። አንድ ክላስ ሆኖ ደብል አልጋ ያለው ነበር የያዝነው። ፌቨን ደውዬ ጠራዋት። ብዙም ሳትቆይ መጣች። ጆንን ስታየው ትንሽ አይኗን ጣለችበት። ፌቨን በጣም ወፍራለች። በፊት ቀጫጫ ነበረች። መቼም ሴቶች ስንባል በውስጣችን ስላየነው ሰው አቋም ማውራት እንወዳለን። ሰዓቱ ወደ 11 ሰዓት አካባቢ ስለነበር መክሰስ አብረን በላን። የሐዋሳ ጎዳናዎች ላይ ወክ ወጣን። ጆን መሀላችን ላይ ነው። እውነት ለመናገር እኛ እሱ ጋር ስንታይ ተለጣፊ ነገር ነው የምንመስለው። የሚያይን መንገደኛ ፊት ለፊት ማየት አልበቃው ብሎ አልፎ ዞሮ ያየናል። የጆን ቀልድ ፌቨን ጥርሷን አላስከደናትም። በጣም ሳቂታ ናት። ጆንም ቢሆን ተጎዘጎዘባት። እየመሸ ሲሄድ ፌቨን ወደ ቤቷ መሄድን አለብኝ ስትል ጆን እራት ካልበላሽ አላት። መሄድ አለብኝ ስትል ግን ካልበላን አላት። ቅርብ ሰዓት አይደል መክሰስ የበላ ነው፣ እንደ ጠገብኩኝ ነው። በዛ ላይ አክስቴ ቤት የለችም ስትል እሺ ብለን በኮንትራት ባጃጅ ሰደድናት። ጆን ዛሬ እንዲህ ከተግባባን ነገ ደግሞ የበለጠ እንቀራረባለን አለኝ። አዎ ልጅቷ ባህሪዋ አስቸጋሪ አይደለም አልኩት። እሱ ጋር በዚህ ሰዓት መሆኔ በጣም ደስ ብሎኛል። አየሩ ቀዝቃዛ ቢሆንም ፍቅር ስለሸተተኝ ግን ቅዝቃዜውን ረስቼዋለሁ። ደጋግሜ በመዳፌ እጆቼን ሳሽ ስላየኝ ጃኬቱን አውልቆ አለበሰኝ። የምሆነውን አጣው። አመሰግናለሁ ብዬ ደስታዬን በውስጤ እንደምንም ቻልኩት። የያዝነው ሆቴል ስንደርስ ቀጥታ ወደ ሩም ገባው። እሱም ትንሽ ቆይቶ ተከትሎኝ መጣ። የእውነት ለመናገር ባሌ በሆነ ብዬ ተመኘው። ነይ እራት እንብላ ሲለኝ የቅድሙ እንዳለ ነው ይለፈኝ አልኩት። እሺ እኔ እበላለሁ፣ ነይ አብረሽኝ ሁኚ እስከምበላ አለኝ። አግኝቼ ነው ብዬ አብሬ ሄድኩ። ሆቴሉ ይሄ ነው ከሚባለው በላይ ትልቅ ነው። በዛ ልክ ይሄ ነው የማይባለው ሰው አለ። ለካስ ቅድም እኔ ወደ ሩም ስገባ እሱ ወደ ኋላ የቀረው ወንበር እየያዘ ነበር አልኩ በልቤም። አስተናጋጁ ልክ እንዳየን ወደኛ መጣና የተያዘውን ወንበር አሳየኝ። ብዙ ሰው እያየን ነው። እኔ የሰው አይን በጣም ፈራለሁ፣ ግን እንደምንም ራሴን አረጋጋው። በተለይ ጆን ወንበር ስቦ ልክ እንደ ፍቅረኛው ሲያስቀምጠኝ የሆነ ነገር ውስጤ ላይ ተሰማኝ። የሚገርመው ነገር እና በጣም ያሸማቀቀኝ ነገር ቢኖር ፍቅረኛዋ ጋር ቁጭ ብላ ስትጠቅሰው አይን በአይን አየኋት። ከምንም በላይ ያናደደኝ መጥቀሷ ሳይሆን ፍቅረኛዋ ጋር ቁጭ ብላ ይሄን ማሰቧ ትንሽ ውስጤ ላይ ንዴት ነገር ፈጠረብኝ። ትዙ ምን ነው ችግር አለ እንዴ? ኧረ የለም አልኩ ፈገግ ብዬ። ፊትሽ ላይ ጥሩ ስሜት እየታየኝ አይደለም ሲል እሷ ናታ አልኩት አንገቴን እንደ መድፋት ብዬ። ሳቄን መጥቶ ምንም ማድረግ አይቻልም መቻል ነው አለ እየሳቀ። አልበላም ብዬ የነበር ሴትዮ አንድ በአንድ በላው። በዛ ላይ ጨዋታው በትንሽ ገሎኝ ነበር። ልክ እንደኛ የተቀመጡ ሁሉ ሰርቅ እያደረጉ ያዩናል። እኔም በልቤ ይታደሉታል እንጂ አይታገሉትም እያልኩ ጨዋታችንን ቀጠልን። የጠጣሁት መጠጥ ግን በጣም ራሴን ያዘኝ። ለካስ ስልፎ የነበረው ቮድካ ነው። እኔም በስም እንጂ ቮድካን የታውቄ እንደምንም ብዬ ልነሳ ስል ራሴን ሊያዞረኝ ፈለገ። ቀስ ብዬ ራሴን አረጋግጬ የተነሳው።
ክፍል እንደደረስኩ አልጋው ላይ ተዘረርኩ።